ህዳር 7 ቀን ኖቬምበር 16 ህዳር 7 ነው የሚሆነው ረቢኑም ገለጋሲፈነ ቶለሳቲ ለማገኛ ሐሚልተንቲ ፊበነነ ሐሚለ ኡመተከኛ ሐሚልተንቲ ፊበነነ ሐሚለ ኡመተከኛ dagaagsitu afaan keenya kunuunsa aadaa jireenya dhalootaaf taana fakkeenya fedha isaatiin galma keenya ifaadha fuuldurri keenya bu'aa badhaasa nageenya ifaadha fuuldurri keenya bu'aa badhaasa nageenya rabbiinuuf galagaasifanne tola isaatiin galma keenya Hamiltanti fi bananne hamile ummata keenya dagaagsitu afaan keenya kunuunsa aadaa jireenya dhalootaaf taana fakkeenya fedha isaatiin galma keenya ifaadha fuuldurri keenya bu'aa badhaasa nageenya ifaadha fuuldurri keenya bu'aa badhaasa nageenya بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم الحمد لله رب العالمين ثم الحمد لله زاري امغنيو بهاملتون بغل لوقف بغزاو የራሱ ስቱዲዮ ባደረገው ቦታ ላይ ነው የምንገኘው ዛሬ እዚህ ቦታ ለመገኘት ምክንያት የሆነው ሃሚልተን እንግዲህ ለረጅም ጊዜያት ማህበረሰቡን የኡማው ድምጽ ሆኖ ዲኑን ዳዕዋውን በማስተላለፍ ሂደት ላይ ትልቅ ድርሻ ይዞ ሲንቀሳቀስ የነበረ የሚዲያ ተቋማችን ነው ይህ ተቋም ዛሬ ደግሞ የራሱ የሆነ የወቅፍ ቤትን ገዝቷል ይሄ ወቅፍ በደንብ ተደራሽ እንዲሆን የተሻለ አቅም ሰርቶ ለኡማው የሚበጅ ነገር ለማበርከት የሚሰራ ስራ ለመስራት ነው ዛሬ እዚህ የደረሰው ይሄ ስራ የሚዲያ ስራ እንደመሆኑ መጠን እገዛው ሰፊ መሆን ያለበት ብዙ ጥረትንና ብዙ ድጋፍን የሚፈልግ ተግባር ነው ዛሬ ዳዕዋውን በአግባብ ለማድረስ ሚዲያ ትልቁ ድርሻ አለው ይታወቃል ሚዲያን ደግሞ በአግባቡ ለመጠቀም ደግሞ የሚዲያን አቅም ማሳደግና ሚዲያው የሚፈልገውን ግብአት ማድረስም የሁላችን የማህበረሰቡ ኃላፊነት ነው እንደ ሙስሊም ኡማ እነዚህ የኛ ድምጾች ሆኑ የኡማው ድምጽ የሚያስተጋቡ ዳዕዋውን የሚያደርሱ የኡማውን ህሙም የሚሸከሙ ሚዲያዎቻችን በተሻለ ቁመናና አቅም ላይ ይዘው ወጥተው ማህበረሰቡን እንዲያገለግሉ የጀርባ አጥንት የሚሆናቸው ማህበረሰብ ነው ስለዚህ በህዳር 7 የሃሚልተን በአዲሱ በገዛው ስቱዲዮ ላይ የወቅፍ ማዕከሉ ላይ እፍቲታ ያደርጋል በዚህ እፍቲታ ፕሮግራም ላይ በአካል የምትገኙ ታዳሚዎች እንዳላችሁ ሁሉ በአካልም የማትገኙ በየትኛውም ዓለም የምትገኙ ሙስሊም የዚህ የሚዲያ የኔ ነው ብላችሁ የምታስቡና ሚዲያው የሚመለከታችሁ ሁላችንም ይሄን ሚዲያ በማሳደግ ከፍ በማድረግ ነገ የተሻለ ሆኖ ለኡማው በትክክል መድረስ እንዲችል የኛን ድጋፍ እገዛ የሁላችንም ኃላፊነት መወጣት ስላለብን በሁሉም ቋንቋ ለማህበረሰቡ ተደራሽ ሆኖ ለመውጣት እየሰራ ባለው ስራ ትልቁን ድርሻ እየሸፈነ ይገኛል ይሄንን ሸክም ለመውጣት ግን የኛ እገዛ የኛ ድጋፍ ትልቁ ቦታ ስላለው አሁንም ሃሚልተን በህዳር 7 በሚያስመርቀው ምርቃን ዕለት ሁላችሁንም ድምጽ መስማት እንፈልጋለን በአለም አቅጣጫ ያላችሁ ሙስሊም ወንድሞቻችን የዚህ ሚዲያ ባለቤትነትን አሻራ የምታስቀምጡበት የባለቤትነታችሁን ሁላችሁንም አባልነታችሁን የምትወስዱበት መድረክ ከመሆኑ አንፃር እዛ ላይ ሁላችሁም ድርሻችሁን እንድትወጡ እንድታበረክቱ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አወል الاسلام ላይ እንግዲህ አላህ Subhanahu Wa Ta'ala فاصدع بما تؤمر የሚለው ይፋ እንዲያወጡ መመሪያው ሲታዘዙ ጀበል الصፋ ላይ ነው የወጡት ለማሰማት ለማድረስ ያልደረሰውን ለማድረስ ያልሰማውን ለማሰማት የኡማው ድምጽ ሆኖ ለመገኘት ይሄ ሚዲያ ተቋም ባለበት መቆየት ሳይሆን ከዚህ ከፍታ ወደ ላይ መሸጋገር ስላለበት ያን ሽግግር በተጀመረው ሂደት ለማድረግ ሃሚልተን ይሄ ስቱዲዮ ለሱ በቂው አይደለም ይሄ ወቅፍ ቦታ ለሱም ይበቃው አይደለም ሌሎችንም ማቅፎ የኡማው ድምጽ ሆኖ ሁሉንም ማካቶ ስራ የሚሰራበት ተቋም ከመሆኑ አንፃር ይሄንን ለመወጣት የሁላችንም ሙሳሃማ የሁላችንም ማበርከቱ የሁላችንም ድርሻ ትልቅ ከመሆኑ አንፃር ፊትለፊታችን ያለው ህዳር 7 ላይ ሁላችንም በአካልም በልባችንም በአእምሮአችንም ተሳትፈን ሃሚልተን የኛ የሆነውን ድምጻችንን ነገ የተሻለ ሆኖ ለኡማው መድረስ እንዲችልና ምን ፈልገውን መልእክት እንዲተላለፍበት ምን ፈልጋቸውን ዳዕዋዎችና ዑለሞች ትውልድ የሚቀረጽበት መሰረት የሚጣልበት ሚዲያ ሆኖ እንዲቀጥልና በከፍታ ላይ እንዲገኝ ሁላችንም ማሻራችንን እናስቀምጥ የዳዕዋው ባለቤት እንሁን ሃሚልተን የሁላችንም ነው የሁላችንም ሆኖ እንዲቀጥል ሁላችንም ጉልበትና አቅም እንድንሆነ የሚል መልእክት ነው ያለኝ አላህ ለዛን ቀን ያገናኘን በሰራነው የምንጠቀምበት ሁላችንም ድርሻችንን የምንወጣ ያድርገን እላለሁ والسلام عليكم ورحمة الله وبركاته بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم
ሚዲያ በዘመናችን እጅግ በጣም አስፈላጊ መሳሪያ ነው። አንድ ህዝብ ሐሳቡን ለማስተላለፍ፣ ማህበረሰብን ለመቅረጽ፣ በጎ ነገሮችን ለማበረታታት፣ ስህተት የሆኑ ነገሮችን ለማረም፣ ሃይማኖታዊ ትምህርቶችን በቀላሉ ለማሰራጨት የሚዲያ አስፈላጊነት ለሁላችንም ግልጽ ነው። ሃሚልተን ላለፉት 7 ዓመታት ይህንኑ መልካም ስራ ሲሰራ የቆየ የቴሌቪዥን ጣቢያ ነው። ይህ ጣቢያ አሁንም በተሻለ አማራጭ በተሻለ ደረጃና በጥሩ ቅርጽ በአዲስ ስቱዲዮ ወደ እናንተ ለመድረስ ዝግጅቱን አጠናቆ ይገኛል። ይህ ሚዲያ የተሻለ ስራ ለመስራትና ይበልጥ ተደራሽ ለመሆን ጥራቱንም ለማስተካከል ለማሳመር አዲሱን ቢሮ ኢንሻአላህ የሚያስመርቅበት ዕለት ኖቬምበር 16 ህዳር 7 ነው የሚሆነው። ሁላችሁም በዚህ ዕለት ተገኝታችሁ አሻራችሁን እንድታሳርፉ ጥሬን አቀርባለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሃሚልተን ቲቪ በአዲስ ሀሳብ በአዲስ መንፈስ በአዲስ ስቱዲዮ እንግዲህ ሊያበስራችሁ ህዳር 7 ቀን ልዩ ፕሮግራም አዘጋጅቷል። ሁላችንም አሻራችንን የምናስቀምጥበት ከጫፍ እስከ ጫፍ ኢትዮጵያን የሚያስተሳስር ድንቅ የቴሌቪዥን ፕሮግራም ሊያበስረን ቅድመ ዝግጅቱን አጠናቋል። ፕሮግራሙ ከ50% በላይ ኦሮሚያ እንዲሁም ደግሞ 30% የአማርኛ ቋንቋና 20% ሌሎች ቋንቋዎችን ያካተተ ሁሉን አቀፍ ፕሮግራም ነው። ለመላው ኢትዮጵያውያን እንኳን ደስ አላችሁ፣ እንኳን ደስ አለን። ህዳር 7 ቀን ማንም ሰው አሻራውን እንዲያስቀምጥ ጥሪ ቀርቧል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እዛው እንገናኝ።